ዛሬ ደግሞ በዱባይ መንገድ እየተንቀሳቀስን የባል ድባቡን ያመጣ አንድ ልጅ አግኝተናል። ነው አብረን ኢንተርቪው እናርገው። ሰላም ወንድሜ። ሰላም ወንድሜ፣ እንዴት ነህ? አለው እግዚአብሔር ይመስገን። እንኳን አደረሰ። እንኳን አብሮ አደረሰን። አለን። ባልም መስላል። እንዴት ነው ባል? ምንም አይልም፣ አሪፍ ነው። ያው ትንሽ ከሀገር ውጭ ማሳለፍ ቢሆንም ግን አሪፍ ነው። በጣም ደስ ይላል። እግዚአብሔር ይመስገን። ሎሌ ያው እንደምናይ ከላይ እስከታች የባልን ድባብ አምጥተከዋል። እንዴት ነው ያለባበስ? እስኪ ልገልጽልን ትችላለህ? የምን ሀገር አለባበስ? ይሄ አለባበስ የመንዝ ወደ ሸዋ፣ ሰሜን ሸዋ አካባቢ መንዝ አካባቢ የሚለበስ አለባበስ ነው። ኦኬ እሺ ሎሌ፣ በዚህ አጋጣሚ ለቤተሰቦች እንኳን አደረሳችሁ መልእክት ማስተላለፍ ትችላለህ? እሺ መጀመሪያ ያው ላንተ እንኳን አደረሰ መልእክት ማስተላለፍ ፈልጋለሁ። ከዛ በመቀጠል ለቤተሰቦቼ እና ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የጥምቀት በዓል በሰላም አደረሳችሁ። በዓሉ የሰላም የፍቅርና የአንድነት እንዲሆንላችሁ ከልብ እመኛለሁ። አመሰግናለሁ። እሺ ሎሌ፣ እናመሰግናለን። ላንተም መልካም በዓል ይሁንላችሁ። ለቤተሰቦቻችንም በሀገር ውስጥም ከሀገር ውጭም ላላችሁ ለሁላችሁም የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን የኢየሱስ ክርስቶስ የጥምቀት በዓል አደረሳችሁ እያለን ዱባይ ላይ ለምትገኙ በቤተ ክርስቲያኖች በመሄድ የጥምቀት በዓልን ማክበር ትችላላችሁ። እናመሰግናለን። መልካም በዓል።